ጤናችሁን እየጠበቃችሁ በዓለም አቀፍ ደረጃ ሊገነባ የሚችል ወይም ደግሞ ቢልድ ሊሆን የሚችል ቢዝነስ አስባችሁ ታውቃላችሁ? ሳምሪ ነኝ ወይም ደግሞ ሳምዴክሴን። እንኳን ወደ ቻናሌ በሰላም መጣችሁ። ይሄ የመጀመሪያ ቪዲዮዬ ነው። በዚህ ቻናሌ ላይ እንግዲህ ዴክሴን ማን ነው፣ ምንድነው የሚሰራው፣ በጤናው ረገድ ላይ ምን አይነት አስተዋጽኦ አለው፣ እንደዚሁም ደግሞ ሰዎች ዴክሴን ካምፓኒ ውስጥ መጥተው ቢዝነስ ቢልድ ቢያደርጉ ምን አይነት ቤኔፊቶችን ያገኛሉ፣ ህይወታቸው ላይ እንዴት ቀያሪ ነገሮችን ማድረግ ይችላል የሚሉትን ሀሳቦች ነው ሼር የምንደራረገው ማለት ነው። ሶ በዛሬው ቪዲዮ ላይ ሼር ማደርጋችሁ ሳምሪ ዴክሴንን እንዴት አወቀች፣ እንዴት ተዋወቀችው የሚለውን ሀሳብ ነው ሼር ማድረጋችሁ። ሳምሪ እንግዲህ ዴክሴንን ስታውቂ የዛሬ 8 ዓመት ነበረ። የዩኒቨርሲቲ ተማሪ ነበረች፣ ሰከንድ ይር ተማሪ ነበረች ማለት ነው እኔ እና ዴክሴን ካምፓኒ ልክ ከመታወቂ በፊት ትልቅ የጤና ኢሹ ለእኔ ትልቅ የሆነ የጤና ኢሹ ገጥሞኝ ነበረ። እሱም የነርቭ ችግር ነበረ፣ ወይም ደግሞ በተለምዶ የምንጠራው የፊት መጣመም ችግር ማለት ነው። ወይም በተለምዶ የሚጠራው መጋኛ ተብሎ የሚባለው ችግር እና ኢት ኢዝ ኖት መጋኛ፣ ነገር ግን በተለይ ደግሞ ከጆሮአችን የሚመጡ የነርቭ ሴሎቻችን እየሞቱብን ሲሄድ በአንድ ሳይድ ፊታችን ወደ ጎን የመጣመም ሁኔታ ይኖራል ማለት ነው፣ በግራ ወይም ደግሞ በቀኝ በኩል። ስለዚህ እሱ ጉዳት ደርሶብኝ ነበረ ማለት ነው እና የዛን ሰዓት ላይ ጥቁር አንበሳ ኒውሮሎጂስት ጋር ሄጄ ነበረ። 7 ቀን መድኃኒት ወስጄ ነበረ። ከዛ በኋላ አልሻል ሲለኝ ቴራፒ ጀመርኩኝ ማለት ነው። ቴራፒውን እንዲሁም እውን ሕክምና ቦታ ላይ ነበረ ሄድኩትኝ። ስለዚህ እዛ ሲሄድ የ7 ቀን ወይም ደግሞ የሳምንት ቴራፒ ታዘዘልኝ ከወገብ በላይ እና ማሳጅ የምደረግበት ኦይል በጣም ፊቴ ሴንሲቲቭ ስለነበረ ጎዳኝ ማለት ነው። ኖርማሊ ፊቴ በጣም ናቹራሊ ሴንሲቲቭ ነው፣ ፀሐይም አይችልም አይደለም እንደዚህ አይነት ኦይሎች ምናምን ተደራርቦበት ይቅርና እና ያው ግዴታ ሁለት ወደን አንችልም። ፊቴ እንዲበላሽብኝ ብዬ እንግዲህ ያኛውን ችግሬን እንትን ማድረግ አልፈልግም እና ሁለት ወደን ስለማንችል አንዱን መምረጥ ስለነበረብኝ ቴራፒውን ጀመርኩኝ፣ ማሳጅ ተደረግኩኝ። በጣም በ5 ቀን ውስጥ ለውጥ አመጣሁኝ ማለት ነው። በዛ ሲባል ነገር ግን ጠባሳ ጥሎብኝ ያለፈ ማለት ነው። ስለዚህ ፊቴ በጣም የሚያስፈራ ነበረ። በተለይ ደግሞ ይሄ ጉንጬና አንገቴ ስራ አካባቢ ላይ በጣም የሚያስፈራ ቆዳ ያስኩኝ ማለት ነው እና ብጉሩ ኤቭሪ ነገሩ በጣም የሚተካካ የማይጠፋ ጠባሳ እየጣለብኝ ሄደና ሴቶች ደግሞ ታውቃላችሁ ምን ያክል ለፊታችን ቆዳ፣ ለፀጉራችን፣ ለውበታችን አጠቃላይ እንዴት እንደምንጨነቅ ማለት ነውና it was painful በጣም ነበር የሚያመው ማለት ነው። ያንን ነገር እኔ ላይ ማየት ቢካዝ ጥሩ ነበራችሁ፣ ከዛ የሆነ ሰዓት ላይ ደግሞ ተገልብጣችሁ ማይሆኑ ነገሮች ፊታችሁ ላይ ስታዩ በጣም ከባድ ነው ማለት ነው። ስለዚህ እኔ ምን ሆንኩኝ ማለት ነው፣ እንደ አጋጣሚ እኔ እናቴ የምትሰራበት ቦታ ላይ አንዲት ሴት መጣች ማለት ነው። ያቺ ሴት የዲኤክሴን ፋሚሊ ነበረች ወይም ደግሞ የዲኤክሴን ቤተሰብ ነበረች ማለት ነው። ዲኤክሴን ካምፓኒ ውስጥ ገብታ ትሰራ ነበረ፣ ፕሮዳክቶችን ትሸጥ ነበረ። ስለዚህ ያቺ ሴት ለሌሎች ሰዎች ስታወራ፣ ስለ ጤና ስታወራ እናቴ ሰማና ምንድን ነው ብላ ትጠይቃታለች ማለት ነው እና ያሉትን ነገሮች በደንብ ታስረዳታለች። ከዛም በኋላ ወደ ቢሮ ኢንቫይት ተደረጉ ማለት ነው፣ ያለውን ኢንፎርሜሽን ማጣራት ስለሚፈልጉ። ያው ወላጆች ደግሞ ታውቃላችሁ ጥያቄ በጣም ነው መጠየቅ የሚወዱት። ስለዚህ ኢንፎርሜሽን ለማወቅ ለመጠየቅ፣ ምንድን ነው፣ እንዴት ነው፣ ፕሮዳክቶቹ ምንድን ናቸው፣ ሪል ነው ወይ የሚሉትን ነገሮች ለማጣራት ወደ ቢሮ ቀጥታ ወደ ዲኤክሴን ቢሮ ኢትዮጵያ በሚገኘው ሄዱ ማለት ነው። እኔም እዚሁ ስለነበርኩኝ ያው ሕክምና ላይ ስለነበርኩኝም ቴራፒም እየወሰድኩኝ ስለነበረ እናም ደግሞ ብሬክም ላይ ስለነበርኩኝ አብሬ ተከትዬ እንደማንኛውም ልጅ ሄድኩኝ ማለት ነው። ግን በሚሄድበት ሰዓት ላይ እኔ ስለ ጤና ምንም አይነት እውቀቱ የለኝም እውነት ለመናገር። ግን እነሱ ቁጭ ብለው ይጠይቃሉ፣ እኔ ለብቻ አንድ ቴብል ላይ ቁጭ ብዬ ያው ወጣቶች ታውቃላችሁ እንዴት ስልካችን እንደምንነካካ ከስልካችን መለየትም እንደማንፈልግ ማለት ነው እና ስልኬን በመነካካበት ሰዓት ላይ በጣም ሁዲ ነበር ያደረኩት። ጀስት ኢማጂን አድርጉት፣ ሁዲ ነበር ያደረኩት፣ ማክስ አድርጌያለሁ ምናምን ስታፍና አንድ ልጅ መቶ ጠየቀኝ፣ ምን ሆንሽ እንደዚህ ተሸፋፈንሽው ሲለኝ ነገርኩትኝ ማለት ነው። አይ ዶንት ኖ ለምን እንደነገርኩት ግን ነገርኩትኝ እና እንደዚህ ሆኜ ነው እና ፊቴ በጣም ስለተበላሸ ማሳየት ስለማልፈልግ ነው እስቲ ምናምን ነገር አለኝ። በጣም ይሄ እኮ ሲምፕል ነገር ነው፣ እኛ ጋር ሳሙና አለ
ይሄ ሳሙና ማለት ነው። ሳሙና አለ ጋኖዚ ሶፕ ይባላል። እንደዚህ ብሎ በደንብ አስረዳኝ ማለት ነው። እና ጠዋትም ማታም ታጠቢበት ለብ ባለ ውሃ ዳትስ ኦል። ይሄንን ብቻ ነበረ ጋይድ ያደረገኝ ማለት ነው። እና ኦኬ ምናምን ብዬ ጅስት እንደ ማንኛውም ፊታችንም በሳሙና እንታጠባለን። እንደ ማንኛውም ሳሙና ነበር የመሰለኝ። ወሰድኩት ወደ ቤቴ። ኢሚዲየትሊ ማታ እንደገባሁ ነበር የጀመርኩትኝ ማለት ነው። ነገር ግን በጣም በሚገርም ሁኔታ እኔ ኖቲስ ሳላደርገው እናቴ ኖቲስ አደረገችኝ። ፊቴ ላይ ያሉት ጠባሳዎች በሶስተኛው ቀን እየፈዘዙ መጡ ማለት ነው። እናም ዊዝን አ ዊክ ብታምኑ ባታምኑ በሳምንት ውስጥ እንደዛ በጣም ይቆሳስል የነበረው እንደዛ በጣም ጠባሳ ጥሎበት የነበረው ከጉንጬ እስከ አንገቴ ድረስ የነበሩት ጠባሳዎች በተአምሩ የእውነቴን ነው የምነግራችሁ በሳምንት ውስጥ እጅግ በጣም ለውጥ አየሁበት ማለት ነው። እነዛ ጠባሳዎች ብጉሮች ምናምን ቆሙ። ከዛ ጊዜ ጀምሮ ዴክሴን ካምፓኒ ብራንድ ያደረኩትኝ ማለት ነው። ቢካዝ ኦርጋኒክ የሆኑ ናቹራል የሆኑ ምንም አይነት ጉዳት የማያመጡ ፕሮዳክቶችን እንደያዘ አወኩኝ ማለት ነው። ከዛ ጊዜ ጀምሮ ዴክሴን እስካሁኗም ድረስ ፎር ደ ፊውቸርም በእኔ ህይወት ውስጥ ትልቅ ቦታ ያለው ነው ማለት ነው። እና ይህንን ጠባሳይም ያስተውልኝ ዴክሴንን በዚህ ምክንያት በታመምኩበት ምክንያት አግኝቸው መዳኛዬ የሆነ መንገድ ነው ማለት ነው። እሱም ብቻ አይደለም፣ ሌሎች የጤና ኢሹዎች ነበሩብኝ። በጣም ብዙዎቻችን ኮመን ከሚያደርገን ነገሮች እንግዲህ በጣም የጨጓራ ባክቴሪያ፣ የሆድ ዕቃ ላይ ያሉ ችግሮች፣ የሆርሞናል ኢምባላንስ፣ በተለይ ደግሞ እኛ ሴቶች ከሆርሞን ጋር የተያያዙ ችግሮች ይገጥሙናል ማለት ነው። እንደዚህ አይነት ችግሮች ነበሩብኝ። እኔ በጣም ደግሞ ከፍተኛ የሚያሰቃየኝ ችግር የነበረው ምንድን ነው? የማይግሬን ችግር ነው። በጣም the worst የሚባል የማይግሬን ፕሮብሌም ነበረብኝ እስከ ነስር ደረጃ የሚያደርሰኝ ማለት ነው። እና ይህን ሁሉ ችግሬን ቀስ በቀስ የዴክሴንን ፕሮዳክቶች በመጠቀም ከፐርሰናል ኬር ጀምሮ በጥርስ ሳሙና፣ በኮፊዎች፣ በሻዮች ቀስ እያልኩኝ ባለኝ አቅም በምችለው ሁኔታ በምችለው ብር እየገዛሁኝ መጠቀም ጀመርኩኝ ማለት ነው። በሚገርም ሁኔታ እነዚህ ሁሉ ለእኔ ከባድ የሚባሉ ችግሮቼ እየጠፉልኝ መጡ ማለት ነው። ስለዚህ ምን ማድረግ ጀመርኩኝ? ብራንዴን ቀየርኩኝ፣ ግሮሰሪን ቀየርኩኝ ማለት ነው። ከዴክሴን ፕሮዳክቶች ውጪ የትኛውም ሱፐር ማርኬት ላይ ገብቼ ወይም ደግሞ የትኛውም ፋርማሲ ቤት ገብቼ የተለያዩ ፐርሰናል ኬሮችን አልገዛም ማለት ነው። እና ብራንዴን ሙሉ ለሙሉ ነው ሺፍት ያደረኩትኝ። እንግዲህ ያንን ኬዝ ነግሬያችኋለሁ። በጣም ላይክ ሳይኮሎጂካሊ የምሬ ነው በጣም ነበር የጎዳኝ ማለት ነው። ያንን ነገር ነው የመለሰልኝ እና ሪል የሆነ ውጤትን አግኝቼበታለሁኝ። ስለዚህ ዋይ ኖት ለምድሮ ሴንቴቲክ የሆኑ ፕሮዳክቶችን የምጠቀመው የሚል ውስጥ ሀሳብ ውስጥ ስለገባሁኝ ሙሉ ለሙሉ ወደ ዴክሴን ነው ሺፍት ያደረግኩትኝ ማለት ነው። ሶ እንደዛ እያለ ጀስት የዴክሴን ብራንዶች የዴክሴንን ፕሮዳክት ብቻ ተጠቃሚ ሆንኩኝ። ሶ ግቢ ውስጥ በጣም ነበር የምታወቀው ዴክሴንን ነው የምጠቀመው። በተለይ ደግሞ ስፔሻሊ ሳሙናና ጥርስ ሳሙና ኢት ዋዝ ኮመን ነበረ ማለት ነው። እና እያልኩኝ ኮቪድ እንግዲህ የማይቀረው ነገር ደረሰ። የኮቪድ ሰዓት ላይ በሚገርም ሁኔታ ዴክሴን ማን ነው የሚለውን ነገር ዲቴል ያወኩበት ጊዜ ነበረ ማለት ነው። ኮቪድ ለሁላችንም እንግዲህ ጥሩ ኦፖርቹኒቲም ሆኗል፣ መጥፎም ኦፖርቹኒቲ ሆኗል ማለት ነው። ኦፖርቹኒቲ በሁለት አይነት መንገድ ነው ልናይ የምንችለው። ስለዚህ ለእኔ ደግሞ ኮቪድ ታይም በጣም ጥሩና የሚገርም ኦፖርቹኒቲ ነበረ። ምክንያቱም ከዴክሴን ጋር ሞር እንድተዋወቅ ሞር ያሉትን ነገሮች ዲፕ እንዳይ አድርጎኛል። የኮቪድ ሰዓት ላይ ብዙዎቻችሁ ካስታወሳችሁ ወይ እናነባለን፣ ወይ ፊልም ስናይ ነው፣ ወይ ስንዞር ነው የምንውለው፣ ወይ ቤት ውስጥ ቁጭ ብለን ነው የምንውለው። እንዲሁም በጣም ሙድ እያዝ ነበር እኮ አይደለም። ላይክ ኮቪድ ታይም ላይ ከፋሚሊ ጋር መቀመጥ ከተጀመረ በኋላ የዛን ሰዓት ነው ፋሚሊዎችን ያወቅኩት ምናምን የሚባሉ ነገሮች ነበሩ። እኔ ደግሞ የምር የኮቪድ ሰዓት ላይ ራሴን ያወቅኩበት ራሴን የገነባሁበት እናም ደግሞ በደንብ ዲፕ ዴክሴንን የተዋወቅኩበት ጊዜ ነበረ ማለት ነው። እና ታንክስ ቱ ኮቪድ ማለት ነው። እና ኮቪድ ታይም ዴክሴን ምንድን ነው የሚለው ነገር አወቅኩኝ። እንዴት ነው ያወቅሽው ብትሉኝ ዴክሴን ካምፓኒ ውስጥ የሚሰራ አንድ ሰው አለ ማለት ነው። ብዙዎቻችን እንግዲህ እናውቀዋለን። ፎር ደ ፊውቸር እንግዲህ እዚህ ቻናል ላይ ጠርተነው ብዙ ነገሮችን እንደሚያስተምረን ተስፋ አደርጋለሁኝ። ሳንታ ይባላል ማለት ነው። እዚህ ላይ ስሙን መጥራትና ማመስገን ስለምፈልግ እና ሳንት ዘግሬት ወይም ደግሞ ሳንት ዴክሴን ተብሎ ይታወቃል። ኢትዮጵያ ላይ ለረጅም ዓመታት
በዴክሴን ካምፓኒ ውስጥ እየሰራ ቁጥር 1 ሪል የሆነ ሊደር ነው ማለት ነው። ይሄንን ሊደር የዛን ሰዓት ላይ የታመምኩት ሳሙና የወሰድኩበት ሰዓት ላይ በሚገርም ሁኔታ ስልክ ተቀያይረን ነበረ ማለት ነው። እና ወደኋላ ሳስበው አንዳንድ ጊዜ በጣም ነው የሚገርመኝ። የዛን ሰዓት ላይ ስልክ ተቀያየርን። ከዛ በኋላ ግን አላወራንም። የኮቪድ ሰዓት ግን ነገሮች እንዲያምሩላችሁ ኦፖርቹኒቲ በሮች መከፈት በሚጀምሩበት ሰዓት ላይ በሆነ ሚንስ የሆነ ነገር ወደ እናንተ ይመጣል ማለት ነው። ሶ ምን ሆነ? ቴሌግራም ላይ ማውራት ጀመርን፣ ቻት ማድረግ ጀመርን። ሶ ኢንቫይት ያደረገኝ አንዱ ነገር ምንድነው? there was a training ሁሉ ጊዜ የሚሰጡ ትሬኒንጎች አሉ እና እዛ ትሬኒንግ ላይ ኢንቫይት አደረገኝ። ሄጄ ተሰለጠንኩኝ ማለት ነው። እና ስሰለጥን የእውነት በጣም ነበር አሜዝድ የሆንኩትኝ። ምክንያቱም እንደዚህ አይነት ኮሚኒቲ ያለ አይመስለኝም ነበረ። በጣም ፖዚቲቭ ኢነርጂ ያለበት፣ ስለ እድገት የሚያስብ፣ ስለ ነገ ራዕይ ያላቸው ሰዎች እንዳሉ አላቅም ነበር። ሳምሪ እንደዚህ አይነት ሁኔታዎች ውስጥ ወይም ደግሞ እንደዚህ አይነት ቫይብ ያላቸው ነገሮች ውስጥ ገብታ አታውቅም፣ አይታ አታውቅም። ላይክ ከቤት ወደ ትምህርት ቤት፣ ከትምህርት ቤት ወደ ቤት፣ ዳትስ ኦል ላይፍ እሱ ብቻ ነው ብላ ነው የምታስበው የነበረው። እና ልክ ዴክሴን ውስጥ ገብቼ ግን ኢንቫይት የተደረግኩበት ሰዓት ላይ ትሬኒንግ በሚሰጡ ሰዓት ላይ ራሴን የጠየቅኩት ሳምሪ ማነች የሚል ማለት ነው። እና የምር ስለ ፐርሰናል ዴቨሎፕመንት ስለ ኤቭሪቲንግ ፎር ዘ ፊውቸር በደንብ አድርጌ እንዴት ራሴን እንዳገኘሁበት እንዴት ራሴን እንደቀየርኩበት እነግራችኋለሁ ማለት ነው። እና ትሬኒንጎችን ወሰድኩኝ፣ የዴክሴን ቤተሰብ ሆንኩኝ፣ ቢዝነስ እንዴት እንደሚሰራ ተማርኩኝ፣ ስለ ጤና እጅግ በደንብ ተማርኩኝ ማለት ነው። በጣም በኮንፊደንስ አሁን ላይ ብዙ ሰዎችን እየረዳሁኝ ያለው በጤናው ዘርፍ ረገድ፣ በቢዝነስ ዘርፍ ረገድ፣ በሁለቱም ወይ በዴክሴን ካምፓኒ ሰዎች ህይወታቸውን እንዲለውጡ እያደረኩኝ ነው ያለሁት ማለት ነው። ስለዚህ ሳምሪ ባጭሩ ዴክሴንን ያወቀችበት ላይክ ፕሮግረሷ ይሄ ነበረ። ፕሮዳክት ዩዘር ነበረች። ከዛም በኋላ አፍተር ኮቪድ ታይም ግን ስለ ቢዝነስ ኦፖርቹኒቲው በሊደሬ አማካኝነት በመሪ ማለት ነው የቢዝነስ ኦፖርቹኒቲ ተሰጠኝ። ስለዚህ ያንን ኦፖርቹኒቲ በደንብ አድርጌ ተጠቅሜበታለሁ። ዴክሴን ካምፓኒ ውስጥ ምን አገኘሽበት ብትሉኝ የምር ህይወት እናገኘውበት። ዴክሴን ካምፓኒ ውስጥ ስንመጣ ላይፍ ነው ቢልድ የምናደርገው ማለት ነው። እና እኔ ካገኘሁበት አንድ ነገር ምንድነው? ህይወትን ገንብቼበታለሁ፣ ራሴን አውቄበታለሁ፣ ሰዎችን እንዴት ሰርቪስ መስጠት እንዳለብኝ አውቄበታለሁኝ፣ የሶፍት ስኪሎችን በደንብ አዳብሬበታለሁ ማለት ነው። እና አንድ የተማርኩት ነገር ዴክሴን ካምፓኒ ውስጥ ስመጣ ምንድነው? አልችልም የሚባል ነገር የለም። ሁሉም ነገር ይቻላል ማለት ነው። የማይቻል ነገር የለም በዚህ ምድር ላይ። እኛ ፈልገን እኛ ፈቅደን እስከገባንበት ድረስ ብዙ ነገሮችን አቺቭ የማድረግ እድላችን ከፍተኛ ነው። ዋናው ምንድነው? ፍላጎት። ዋናው ምንድነው? እምነት ማለት ነው። በራሳችሁ ላይ ምን ያክል ትተማመናላችሁ የሚለው ነገር ማለት ነው። ስለዚህ ዴክሴን ካምፓኒ በጣም ባጭሩ ያወቅኩበት መንገድ ይሄ ነበረ። ወደ ቢዝነሱም የተቀላቀልኩበት ይሄ ነበረ። አሁን ላይ ቢዝነሱን ከተቀላቀልኩኝ ወይንም ደግሞ ቢዝነሱን መስራት ከጀመርኩኝ ዴክሴን ካምፓኒ ውስጥ ኦልሞስት ወደ አሁን 2026 ነን፣ 6ኛ ዓመቴ ኖቬምበር ላይ ይዛለሁኝ ማለት ነው። እና ግቢ ተማሪ ሆኜ ነው ራሱ ቢዝነሱን የጀመርኩት። ምክንያቱም ኮቪድ ታይም ግቢ ተማሪ ነበርን ማለት ነው። እና በጣም ቢዝነሴን እዛ ጀምሬ አሁን ላይ ምንም አይነት የቅጥር ህይወትን አላቅም የእውነት ለመናገር ማለት ነው። ቀጥታ ወደ ቢዝነስ አለሙን የገባሁትኝ እና ራሴን በብዙ ነገሮች የለወጥኩበት በማይንድ ሴት፣ ፋይናንሻሊ፣ ኮሚኒኬሽን ስኪል ላይ፣ የሊደርሺፕ ስኪል ላይ እናም ሌሎች ሶፍት ስኪሎች ላይ በደንብ ቢልድ ያደረግኩበት በዴክሴን ካምፓኒ ነው ማለት ነው። በትምህርት ቤት ውስጥ ገብተን የማናገኛቸውን ነገሮች ዴክሴን ካምፓኒ አስተምሮኛል ማለት ነው። ስለ ጤናው ዘርፍ ብቻ ሳይሆን ራሴን እንዴት ማኔጅ ማድረግ እንዳለብኝ፣ የት ማድረስ እንዳለብኝ፣ ህልም፣ ራዕይ የሚባለውን ፊውቸር የሚባለውን ነገር እንዳስብ ያደረገኝ ዴክሴን ካምፓኒ ውስጥ መጥቼ ከተማርኩኝ በኋላ ነው ማለት ነው። ስለዚህ ዴክሴን ካምፓኒ ከመጣሁበት ሰዓት ጀምሮ በእኔ ላይ ህይወቴ ላይ በጣም ትልቅ ኢምፓክት አምጥቷል ማለት ነው። ከሀገር ውስጥ ጀምሮ እስከ ከሀገር ውጪ ያሉ ነገሮችን ለማየት ችያለሁ ማለት ነው። ይሄ ሁሉ የሆነልኝ ምክንያት ዴክሴን ውስጥ ባገኘሁት ትልቅ ኦፖርቹኒቲዎች ነው።
ስለዚህ ዴክሴን ካምፓኒ ለኔ ማለት ነው እጅግ በጣም የምወደው ብራንዴ፣ እጅግ በጣም የምወዳቸው ፕሮዳክቶች፣ እጅግ በጣም የምወደው ቢዝነስ ፕላትፎርም ያለው ነው ማለት ነው። ዴክሴን ካምፓኒ ውስጥ ስንመጣ it is not all about like መሸጥ መለወጥ ቢዝነስ መስራት ብቻ ሳይሆን ራስ ላይ መስራትም ጭምር ነው ማለት ነው። ራሴ ላይ ስሰራ ብዙ ሰዎች ላይ የመስራት እድሌ በጣም ከፍተኛ ነው። ስለዚህ it is all about helping yourself and helping others ማለት ነው በጣም ባጭሩ። ስለዚህ ዴክሴን ካምፓኒ ውስጥ ስመጣ የጤና ጉዞ ነበር የጀመርኩት። ከዛ ቀጥዬ ደግሞ የቢዝነስ ጉዞ ጀምሬያለሁኝ ማለት ነው። ከዲኤክሴን ጋር ረጅም ጉዞን ረጅም መንገዶችን መጓዝ የምንችልበትን መንገድ አሳያችኋለሁኝ ማለት ነው። ስለዚህ በጤናው ረገድ በቢዝነሱ ረገድ ምን አይነት ነገሮችን ብናደርግ የተሻለ ህይወት ላይ መድረስ እንችላለን፣ እንዴት ስራዎችን መስራት እንችላለን፣ ጤናችን እንዴት መጠበቅ እንችላለን የሚሉትን ሀሳቦች በዚህ ቻናል ላይ ሼር እንደራረጋለን ማለት ነው። ስለዚህ ወደፊት በሚኖረው ቪዲዮቻችን ላይ ዴክሴን ፕሮዳክት የሚያመርታቸውን እያንዳንዱን የጤና ጠቀሜታቸውን ከዛም አልፎ ተርፎ ደግሞ ቢዝነሱን እንዴት መስራት እንደምንችል ህይወታችንን በዴክሴን ካምፓኒ እንዴት መቀየር እንደምንችል ጎን ለጎን እንዴት ቢዝነሱን መስራት እንደምንችል የምናወራበት ይሆናል ማለት ነው። ስለዚህ ይሄ ቪዲዮ ከጠቀማችሁ ያላችሁ አስተያየት ካለ ወይም ደግሞ ምን ማድረግ እንዳለብኝ ሀሳብ መስጠት የምትፈልጉ ከሆነ ኮሜንት ሴክሽን ላይ ያስቀምጡልኝ ማለት ነው። ከዛ በተጨማሪ ደግሞ ይሄንን የዩቲዩብ ቻናል ሰብስክራይብ አድርጉት። ለወደፊቱ የጤና የቢዝነስ ሀሳቦቻችን እንዲደርሳችሁ ማለት ነው። ሰብስክራይብ አድርጉልኝ። ቴንክ ዩ ሶ ማች እና ከተመቻችሁ ላይክ አድርጉት።